እንዴት ናችሁ ውድ የለውጥ ቲዩብ ቤተሰቦቻችን ይህ ዘወትር ዓርብ ወደ እናንተ እየተዘጋጀ የሚቀርብላችሁ የግል ስብዕና ስልጠና ቆይታችን ነው። በዛሬው የግል ስብዕና ስልጠና ቆይታችን ላይ ይቅርታና ምስጋና የሚል ርዕስ ይዘንላችሁ ቀርበናል። ይህን ቪዲዮ በምትመለከቱበት ጊዜ ጠቃሚ የሆነ መልእክቶች ወደ እናንተ በሚመጣበት ጊዜ ቪዲዮቹን በማቆም ማስታወሻ ደብተሮቻችሁ ላይ እንድትይዙና እንድትከታተሉ ስንል ማስታወስ እንፈልጋለን። መልካም ቆይታ። ጤና ይስጥልኝ ክቡራትና ክቡራን እንደምናላችሁ ነጻነት ዘነበ ነኝ። ባለፈው ሳምንት ፕሮግራማችን ብዙዎቻችሁ ሐሳብ እንደሰጣችሁን የተለያዩ ስልጠናዎች ላይ አፕላይ ያደረጋችሁት ነገር በቤተሰባችሁ ለውጥ እንዳመጡ ሰምተናል። በስራችሁም ላይ ውጤት ያመጣችኋላችሁ። በዛሬው ዕለት ደግሞ እጅግ በጣም አስፈላጊ የሆነ ብዙ ሰዎች ልብ የማይሉት ነገር ግን በህይወታቸው እንዲሆን የሚፈልጓቸውን ነገሮች እንዳይሆኑ ወደ ኋላ የሚይዛቸውን ተራ የሚመስሉ ግን በጣም ጥቅም ያላቸው ነገሮች እናያለን። ርዕሳችን የሚሆነው ይቅርታና ምስጋና የሚል ይሆናል ማለት ነው። ብዙ ጊዜ ይቅርታንና ምስጋናን እንደምናየው እንደ ደግ መሆንና አለመሆን፣ ጥሩ መሆንና አለመሆን ወይንም ደግሞ ለአንድ ሰው ለተወሰነ ሰዎች የተሰጠ ነገር እንደሆነና ለኛ ግን የሌለ ያልተሰጠ እንደሆነ እናስባለን። ያንን በማድረጋችን ምክንያት ደግሞ በእነዚህ በይቅርታና በምስጋና ልናገኝ የምንችለውን በአካላዊ፣ በህሊና፣ በመንፈስ የምናገኘውን በረከትን በለው ውጤትን በለው ጤና ጥቅምን በለው እነዚህ ነገሮች ሳናገኝበት እንቀራለን ማለት ነው። ስለዚህ እንደተለመደው ኢንካሬጅ ማድረጋችሁ ኖቶች ያዙ፣ ፖዝ እያደረጋችሁ አዳምጡ። እነዚህን የሚነገሩትን ተግባራት ደግሞ በተለይ ማድረግ የሚባል ተግባር ላይ ስንደርስ እነሱን ተግብሯቸውና የሚገርም ውጤት ታገኙበታላችሁ። በግሌም ሌሎችም ሰዎች ላይ የተለያዩ ውጤቶችን ሼር አድርጋችኋለሁ። እናንተም ሲያልቅ ለራሳችሁ አፕላይ ያደረጋችሁትን ነገር የተጠቀማችሁትን የተገበራችሁትን ነገር ለሌሎች ሰዎች ሼር በማድረግ ከ1 ወደ 2 ከ2 ወደ 4 10 100 እያለን ለብዙ ሰዎች በማድረስ ዓለማችን በምስጋና በይቅርታ የተሞላች ለማድረግ እንሞክርላለሁ ማለት ነው። የመጀመሪያው ነገር ታላቅ መሆናችንን መገንዘብ ነው። የሰራን ታላቅ ስለሆነ ታላቅነታችንን እንገንዘብ። ብዙ ሰው ችግሩ ታላቅነቱን የማይገነዘብበት ምክንያት ካለው ውጤት ራሱን በመለካት ነው። ምናልባት አንድ ሰው ያልተማረ ከሆነ ባለመማሪ እኔ ከተማሩት ዝቅ ያልኩ ነኝ የሚል ስሜት ውስጥ ይገባል። ነገር ግን ልብ አድርጉ፣ በዙሪያችን ያለ ነገር በሙሉ እኛ ውስጥ ካለው እውነተኛ ማንነታችን ወይም ደግሞ መንፈሳችን ላይ አንዳችም ነገር አይጨምርም፣ አንዳችም ነገር አይቀንስብንም። ስለዚህ ታላቅነታችን መንፈሳዊ ማንነታችን ላይ አይተን ከሱ በላይ በዚህ ምድር ውስጥ ስንንቀሳቀስ ለአጭር ጊዜ የሚጨመሩ ነገሮች ወይንም ደግሞ መቀነስ የሚመስሉ ነገሮች ብናያቸው እኛን የሚገልጹ አይደሉም። ስለዚህ የመጀመሪያው ሁላችንም ታላቅ ክቡር መሆናችንን መገንዘብ አለብን። ያን ካደረግን ነው የታላቅነት መንፈስ ያለው ሰው ነው ይቅርታን ሊለማመድ ሊያደርግ ሊተገብር የሚችለው። የታላቅነት ግንዛቤ ያለው ሰው ነው ለሌሎች ሰዎች ሊያመሰግን የሚችለው። ታናሽ ነኝ ብሎ የሚያስብ ሰው ለማመስገን ይቸገራል። ይሄ ከመንፈሳዊ ፖይንት ኦፍ ቪው ሳይሆንም አሁን ማወራችሁ በዚህ ምድር ላይ የምንፈልገውን ነገር ተግብረን ደስተኛ ሊሆን ይችላል፣ የተመቸው ሊሆን ይችላል። ህይወት ለመኖር በምናደርገው እንቅስቃሴ ውስጥ ይቅርታና ምስጋና ትልቅ ኃይል አላቸው ነው። ምስጋና ሌሎች ማድረግ ከሚገቡ ነገሮች አንዱ ነው። ነገር ግን በጣም ኃያል የሆነ ወይም ትልቅ የሆነ ተጽዕኖ አለው። ምስጋና ሲባል በአፍ የምናወጣው ብቻ አይደለም፣ በሐሳብ የምናስበው። ምስጋና ሲባል በአፍ የምናወጣውና በሐሳብ የምናስበው ብቻ አይደለም፣ በልባችን የሚሰማን። ስንቶቻችሁ ይሄን የምታዳምጡ ሰዎች የምስጋና ቃል በይሉኝታ ወይንም በፍርሃት ወይንም እንዲህ ነው መባል ያለበት በሚል አውጥተን ቃሉን በልባችን ግን ምስጋና ሳይሆን ንዴትን፣ ምስጋናን ሳይሆን ስድብን፣ ምስጋናን ሳይሆን አሉባልታን አስበን ወይም ፊል አድርገን እናውቅ ይሆን? ስለዚህ ሶስቱ መስማማት አለባቸው። ሐሳባችን፣ አንደበታችን፣ ስሜታችን ምስጋና ላይ። ምስጋና ጥልቅ ስሜት አለው ራሱን የቻለ ደስታ ስሜት እንዳለው፣ ሐዘን ስሜት እንዳለው ምስጋናም ስሜት አለው። ብዙ ሰዎች እንደምናደርግ ሲባል እግዚአብሔር ይመስገን ይላሉ፣ ወይም ሙስሊም ከሆነ ደግሞ አልহামዱሊላህ ይላል። በሃይማኖታቸው ሰዎች ይሄንን ሲገልጹ በአንደበታቸው ምስጋናን አውጥተዋል። ነገር ግን በውስጣቸው ያ ስሜት የለም።
ስለዚህ ባዶነትን ነው ማለት ነው እየጮሁ ያሉት። ትልቁ ነገር ስሜት ያስፈልገዋል። እንደሱ የምናደርገውን ምስጋና ነው ዛሬ የምናየው። አንደኛ እንዴት ተለማምደን በሱ ደረጃ እንኑር፣ ሁለተኛ ደግሞ ምንድነው የምስጋና ጥቅም። ስለዚህ ምስጋና ብቻ አይደለም ይቅርታንም እናያለን። ምስጋና በህይወታችን የምንፈልጋቸው ለዚህ ስጋ የሚያስፈልጉ ነገሮች፣ ለህሊናችን የምንፈልጋቸውን ነገሮች ለማግኘት ትልቅ ድርሻ አለው። ሰው የሚያመሰግነው የግድ በሁሉም ነገር ላይ አመስጋኝ አይደለም። አንዳንድ ሰው ለምሳሌ ሰርቆ ያገኛል፣ አንዳንድ ሰው አጭበርብሮ ያገኛል፣ አንዳንድ ሰው አታሎ ያገኛል፣ አንዳንድ ሰው ጽድቅ ሰርቶ ያገኛል፣ አንዳንድ ሰው ለሰዎችን አገልግሎ ያገኛል። የሚያገኘው ክብር ሊሆን ይችላል፣ ስልጣን ሊሆን ይችላል፣ የሰው መውደድ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ንብረት ሊሆን ይችላል ወዘተርፈ። ነገር ግን ያንን ለማግኘት ልብ አድርጎ አንድ ሰው በአንድ ጉዳይ ላይ አመስጋኝ ሆኖ የምስጋናን ስሜት ቃሉ ምስጋና ባይሆንም ስሜቱን እያወጣ ማለት ነው በዛ ስሜት ውስጥ ኖሮ በሌላ ጉዳይ ላይ ክፉ ሊሆን ይችላል። ስለዚህ ሰዎች ደግና ክፉ የመሆን ጉዳይ አይደለም። ክፉዎች ሲያገኙ አይተው ሰዎች በቃ ይሄ ነገር ለክፉዎች ብቻ ነው የሚሰጠው ማለት ነው ብለው አስበው የክፋት መገለጫ አድርገው ያስባሉ። ሰዎች ሀብትን፣ ንብረትን ሊሆን ይችላል፣ ስልጣንን ወይም ዕውቀትን ሊሆን ይችላል። ምንም ነገር እንደ ሰጪው ነው። እኔና እናንተ በምን ቫልዩ ውስጥ ለመኖር ወስነናል፣ በምን እሴት ውስጥ ለመኖር ወስነናል የሚለው የመጀመሪያው ነገር ነው። እንደ ሰው መልካም፣ በጎ፣ ደግ ፈጣሪ የሚቀበለው ቫልዩ ውስጥ እሴት ውስጥ ለመኖር መወሰን የመጀመሪያው። ከዛ ከውሳኔው ቀጥሎ በዛ ውስጥ እየተገበሩ መኖር፣ በዛ ውሳኔ ውስጥ እየቆዩ መኖር፣ ተግባራችን ከውሳኔያችን ጋር እንዲሆን ማድረግ እንዳለ ሆኖ ከዛ ቫልዩን ይዘን የምንፈልገውን ደግሞ ለማግኘት የሚቸገሩ አሉ። ደግ ሆነው ጥሩ ሆነው ሰዎችን አገልጋይ ሆነው ትሁት ሆነው የሚሹትን ለማግኘት ያልቻሉ ሰዎች እንዲሁ ብዙ አሉ። ፈጣሪ ከልክሏቸው አይደለም። ፈጣሪ እኮ ለሁላችንም ሁሉንም ነገር ሰጥቶናል። በምድር ላይ የተሰጠንን ስልጣን ተጠቅመን በቫልዩ እያነሳን መኖር አለብን። በቫልዩ ለምን በኋላ በዚህ ምድር ላይ የምናደርገው ተግባራት በሙሉ በሚቀጥለው ህይወታችን ላይ ተጽዕኖ ስላለው፣ ስለዚህ ያንን ለማድረግ በሰማይም በምድርም የከበረ ነገር ለመኖር ከፈለግን በቫልዩ ውስጥ ሆነን እያመሰገንን መኖር አለብን። ምስጋና ማለት ላለን ነገር ብቻ አይደለም። የብዙ ሰው ችግሩ በሚያመሰግንበት ነገር ነው በኋላ የሚጎዳው። ቤተሰብ የተሰጠው በቤተሰቡ እያመሰገነ ሲኖር አንድ ቀን ሲነጠቅ ምን ይሆናል? በሱ ደግሞ ያማርራል። የምናመሰግነው ፈጣሪን ለተደረገልን ነገር ነው እንጂ ከተደረገልን ነገር ጋር ተቆራኝተን አይደለም። ያ ስለተደረገልኝ ነኝ እኔ መልካም የሆንኩት ብለን ሳይሆን ስለተደረገ እናመሰግናለን። ሲሰጠንም እናመሰግናለን፣ ሲነሳንም እናመሰግናለን። ነሳኝ የሚለው ስሜቱ ሳይሆን ትልቁ ነገር ፈጣሪ ከኔ ጋር ነው ሁል ጊዜ የሚለውን አቋም መያዝ አለብን። እና ለምንድን ነው ይሄን የምለው? ምስጋና ሳናስተውል ልብ ሳንል፣ ለምሳሌ ስለዚህ ላፕቶፕ አመሰግናለሁ የሚል ሰው ፈልጎ አግኝቶ ከዛ በዚህ ምስጋና ውስጥ ቢኖር አንድ ቀን ወይ ሲሰረቅ ወይ ሲበላሽ ወይ ሲጠፋበት ደግሞ እንዲሁ ማማረር ይጀምራል። ስለዚህ ስናመሰግን የምናመሰግነው ሰጪውን ነው እንጂ ያ ነገር ስላለኝ ህይወቴ ተሟልቷል ብለን መሆን የለበትም። ሙሉ የምንሆነው አንዳች ማቴሪያል ተጨምሮልን አይደለም። ሙሉነት ፈጣሪን በመያዝ ብቻ ነው። ከዛ ጎዶሎ የምንሆነው ማቴሪያል ሲጎልብን አይደለም። በህይወታችሁ ስንት ልምምድ አላችሁ? እስከዛሬ ድረስ ፈልጋችሁ ያገኛችሁት ነገር አለ፣ አግኝታችሁ ያጣችሁት ነገር አለ፣ ያጣነው ነገር አለ። ከዛ በእነዚህ ምክንያት የሚሰሙን የተለያዩ ስሜቶች ይኖራሉ። ነገር ግን እነሱ ስሜቶች እንዳያሸንፉን እያደረግን ከማቴሪያል ነገር ጋር፣ ከስልጣን ጋር፣ ከቁሳቁስ ጋር፣ ከምናያቸው አላፊ የሆኑ ነገሮች ጋር እኛን ጨምሮ የሚያልፈው ማንነታችን ጋር አታችድ መሆን የለብንም። ከዛ ዲታችድ መሆን አለብን። መያዝ ያለብን የማያልፈውን ነገር ነው። ስለዚህ ምስጋና ብዙ ሰዎች ባለማወቅ ደጋግመው በጎ ነገርን እያመሰግኑ በኋላ ያ በጎ ነገር ከፈጣሪ በላይ ማንነታቸውን መግለጫ ይመስላቸዋል። ቤታቸው ሊሆን ይችላል፣ ዕውቀታቸው ሊሆን ይችላል፣ ወይንም ያላቸው ንብረት ሊሆን ይችላል፣ ወይንም ደግሞ የትምህርት ደረጃቸው ሊሆን ይችላል፣ ጎረቤታቸው ሊሆን ይችላል፣ ሰፈራቸው ሊሆን ይችላል ወዘተርፈ ሰዎች ይዙና ከዛ ነገር ያንን ሲያጡት ወይንም ደግሞ ያ ከነሱ ዞር ሲል ያ ነገር ልክ ያጡ ይመስላቸዋል፣ ባዶ የሆኑ ይመስላቸዋል። ስለዚህ አንዳች ነገር አጠገባችን እኛ ይሄ መንፈስ የሆነው ማንነታችን ላይ ቢለጠፍ ቢጨምር፣ ስጋም ጭምር ማለት ነው። ይሄን ስጋ ጨምሮ
ሰው እጅ ስላለው ሲያመሰግን እጅነቱ እሱ የሆነ ከመሰለው አንድ ቀን እጁን ቢያጣ ከዛ በኋላ ማመስገኛ ያጣል ማለት ነው። በተሰጠን ነገር ሁሉ ስናመሰግን እነሱን እኛንን ብለን ሳይሆን እኛ ከዚያ በላይ ነን። የሚሰጠን ነገር አይጨምርብንም፣ ከኛም የሚርቅ ነገር ምንም አይቀንስብንም። ስለዚህ ታላቅነትን ማወቅ የሚለው እሱን ነው እንግዲህ መገንዘብ ያለብን ማለት ነው። እኔ ከማቴሪያል በላይ ነኝ ብለን እናስብ። እኔ ከዚህ አካሌ በላይ ነኝ። ዛሬ የምታዩ ከሆነ ብዙ ሰዎች ራሳቸውን የሚያስቡት በአካላቸው ስለሆነ አካላቸውን እያመሰገኑ ይኖሩና ይሄ አካላቸው እንዳያረጅ ሲታገሉ ታያላችሁ። መስመር ሲወጣበት ብዙ ለመድፈን ጥረት የሚያደርግ ሰው አለ። የቆዳው ቀለም ሲቀየር ቀለሙን ለማስተካከል ብዙም ይሞክራል። ነጩ ለመጥቆር ጥቁሩ ለመቅላት ይሞክራል። ምን አለፋችሁ ብቻ የተሰጠውን ለመቀየር ማለት ነው። ይህ ሁሉ የሚያልፍ መሆኑን ይረሳዋል። ስለዚህ አሁን መገንዘብ አለብን። ዛሬ ላይ ተረድተን በምንድን ነው ማመስገን ያለብኝ? ለምሳሌ ብለን ብንተነፍስ አየር አለን እና ይህን አየር እንደ ዋዛ ነው አይደል በየሰከንዱ የምንተነፍሰው እና እየተነፈስ ነው። ግን ስለ አየር ብዙ ሰው አያመሰግንም። የኔ አየር የሚባል የለም እንደምታውቁት። ለምሳሌ እንደው ከለር ቢኖረው ብዬ ልክ እኔ ስተነፍስ ቀይ ወንድሜ ስተነፍስ ደግሞ ቢጫ ቢሆን ቢጫውን እየመረጠ እሱ የሚተነፍስ እሷ ደግሞ አረንጓዴ ሆነ እኔ ምናምን ቢሆን የኔ የሚባል ነገር ይፈጠራል። አይታችሁ እንደሆነ ሁላችንም ከአንድ ውቅያኖስ ውስጥ ነው የምንተነፍሰው። ስለዚህ አንድ አይነት ነን ማለት ነው። እኔ የተነፈስኩትን እሱ የተነፈሰውን እኔ፣ ሌሎችም ሰዎች እንደዚህ ማለት ነው። የተለያዩ ሰዎች የተነፈስነውን ነው የምንተነፍሰው። የሚገርማችሁ እንኳን እኔና እናንተ ዛሬ ነፍስና ስጋችን እዚህ ያለ የሞቱ ሰዎች ራሱ የተነፈሱትን አሁን እየተነፈስን ነው። ስለዚህ አንድ ነን ማለት ነው። ይህን በነፃ ለሁላችንም እኩል የተሰጠንን ነገር አናመሰግንበትም። ስለዚህ መጀመሪያው ስለምንተነፍስ እናመሰግናለን ስንል የሁላችንም የሆነ አየር ነው። ልክ እንደዛው ማለት ነው። ምናልባት ዛሬ እኔ እዚህ ጋር ያዝኩት እጅ የኔ የምለው እዚህ እጅ ውስጥ ምን ምን አለ ብለን ብሬክዳውን ብናደርግ ስጋ አለ፣ አጥንት አለ፣ ጅማት አለ ወዘተርፈ እያልን እንሄዳለን። እነሱን ደግሞ ብሬክዳውን ስታደርጉ ጥቃቅን ሴሎች አሉ። ሴሎቹን ደግሞ ብሬክዳውን ስታደርጉ መጨረሻ ላይ የምናገኘው አተሞች ናቸው። የካልሲየም አተም አለ፣ አጥንት ውስጥ የሚገኝ አይረን አለ። እነዚህ ሁሉ ፔሪዮዲክ ቴብል ላይ ያሉ ኤሌመንቶች ናቸው እና እነዚህ ኤሌመንቶች ናቸው። እነዚህ ኤሌመንቶች አፈር ውስጥ አሉ፣ እነዚህ ኤሌመንቶች አየር ውስጥ አሉ፣ እነዚህ ኤሌመንቶች ወዘተርፈ የቤት ዕቃ ውስጥ ቁሳቁስ ውስጥ ሁሉ አሉና ስለዚህ በሆነ ወቅት እነዚህ ነገሮች የሆነ ቦታ ነው በዚህ ምድር ላይ መተን ከአፈር ላይ ሰብስበን የወሰድናቸው ናቸው። ከዛ በኋላ ወደ አፈር መልሰናቸው የምንሄዳቸው ናቸው። ብዙ ግን ሰው ችግሩ ምን ይሆናል? ይሄንን አፈር የሆነውን ማንነቱን ዋናው እኔ ይሄ ነኝ ብለን ያው በግዙፉ እንትናችን ስለምናየው በአይናችን፣ በአፍንጫችን፣ በእጃችን ስለምንዳስሰው እኔ ነኝ ብለን እናስባለን። በዚህ የተነሳ ማመስገኛዎቻችን ቁሳቁሶች ሆነዋል። ስለዚህ ምን ይሆናል? ምስጋና ራሱ ትክክለኛ ቦታ ላይ እየዋለ አይደለም። አናመስግንበት አይደለም። ስናመስግን ይሄንን ለጊዜው ስለሰጠኝ አመሰግነው፣ እንኳን እሱን ይሄን አንደበት፣ እንኳን እሱን ይሄን አይን እያለ ይቀጥላል። ለጊዜው ተሰጥቶኛል፣ በአግባቡ ባደራ መልክ ተጠቅሜባቸው አገልግሎት ዘመናቸው ሲያልቅ ያልቃል ማለት ነው። በዛ ምክንያት እኔ ራሴን እዚህ እጄ ውስጥ ከትቼ አይኔ ውስጥ ከትቼ ሆዴ ውስጥ ከትቼ አልኖርም፣ ከዛ በላይ ነኝ የሚለው ታላቅነትን የተገነዘበ ሰው ሲያመሰግን ወደ ስጋው፣ ወደ ቁሳቁስ፣ ወደ ማቴሪያል፣ ወደ አላቂና አላፊ ነገሮች ላይ አያተኩርም። እንደ ተራ እንደ ዘበት የተሰጡት ጊዜያዊ መሳሪያዎች ናቸው፣ ተመስገን ብሎ ይኖራል። እነዚህ መሳሪያዎች ከሱ ዞር ቢሉም ደግሞ በእነሱ ላይ ምን አያደርግም? ራሱን አይለጥፍም። ለምን? ትልቁ መጣበቅ ያለብን ዘላለማዊ ከሆነው ከማይጠፋው ኮንቲኒየስሊ የማናጣው በህይወት ኖረንም ወይም ደግሞ ስጋችንና ነፍሳችን ከኛ ጋር እያለም ከዛም በኋላም የምንኖርበት። ስለዚህ ምስጋና ጥልቅ በሆነ ስሜት የሚደረግ ነው። ምስጋና ለሰጪው የሚሰጥ ነው። የምናመሰግነው ሰዎችን ሊሆን ይችላል በአንደበት፣ ነገር ግን እነዛን ሰዎች የሰጠንን ፈጣሪን ነው የምናመሰግነው። ስለዚህ በህይወታችን ስንኖር ወደ መሬት እንዲገለጥልን እንድናገኝ የምንፈልጋቸው ሰዎች፣ ሁኔታዎች፣ ክስተቶች፣ ቦታዎች፣ ገቢዎች ወዘተርፈኝ ነው። ገቢዎች ስል መስሪያ ቤቱን ሳይሆን ኢንካም የምንፈልገውን ማለት ነው። ስለዚህ እነዚህን በህይወታችን እንዲመጡ ከፈለግን ወደኛ ኢፈርትለስሊ አለ ትግል ነው የሚመጡት። እነዚህ ነገር እንዲመጡ በነሱ ምስጋና ውስጥ ወይም ደግሞ በምስጋና ስሜት ውስጥ መሆን አለብን ማለት ነው። ናው ሌላው
ብዙዎች ስራ ፈጠራን ይፈልጋሉ። ለምሳሌ ተምረን ሊሆን ይችላል ወይም ደግሞ የትምህርት አቋርጠን ሊሆን ይችላል። በተለያየ ዘርፍ የራሴን ነገር ፈጥሬ መስራት ፈልጋለሁ ይላሉ ብዙዎች። ከዛ ግን የምስጋናን ጥቅም አያውቁትም። በዚህ የተነሳ ያማርራሉ። ምን ባክ ዘንድሮውን ስራ ከፍተ ብትጀምር ፉክክሩን አትችሎም። ምን ባክ እኛ ሀገር ስራ ብትጀምር ገቢዎች አያሰራም። ምን ባክ ዶላር በጣም እየጨመረ ስለሆነ ስራ የለም የሚል ማማረርን ይዞ ሰው ስራ ፈጠራን ይፈልጋል። ስለዚህ በእንደዚህ አይነት ደግሞ ለውጥ ማምጣት አይቻልም። ስራን ለመፍጠር የሚያመሰግን ማንነት ያስፈልጋል። ብጀምር ፈጣሪ ይረዳኛል። የተለያዩ የኢኮኖሚ ችግሮች ቢኖሩም በነዛ ችግሮች ውስጥ የሚያሳልፈኝ ማንነት አለ በውስጤ። ያንን ደግሞ የሰጠኝ ፈጣሪ አለ። እኔ ልለወጥ ብዬ ካሰብኩ እችላለሁ፣ ይገባኛል የሚል ስሜት ውስጥ መሆን አለብን። ካልሆነ ስራን ለመፍጠር አንችልም። ስለዚህ ብዙ ጊዜ በተለያዩ ጊዜ ካያችሁ ሀገራችን ውስጥ መንግስት ወጣቶችን ለመርዳት የተለያየ ነገር ሲሰራ ታያላችሁ። በተለያየ ዘመን ማለት ነው። ከድሮ ጀምሮ ወጣቶችን በማሰባሰብ በማደራጀት ገንዘብ በመርዳት ከዛ ተባብረው ሰርተው ውጤት እንዲያመጡ ከዛ ምን አደረጉ ይባላል። ወጣቶች ይሰባሰቡና ከዛ ከመንግስት ብድር ይቀበሉና ወደ ውጭ ሀገር ይሄዱበታል። ወይንም ብሩን ተከፋፍለው በየግላቸው ለቤት ቴሌቪዥንና ሶፋ ገዝተው ሶፋ ያለው ድህነት ህይወት ውስጥ ይኖራሉ ማለት ነው። ስለዚህ ምን መሆን አለበት? ሰዎች ውጤታማ እንዲሆኑ ገንዘብ ስለቸገረው ገንዘብ ብትሰጠው በገንዘብ ህይወቱ ለውጥ ያመጣል ማለት አይደለም። ሰው ዕውቀት ስለቸገረው ዕውቀት ብትሰጠው በዛ ላይ ውጤታማ ህይወት ይኖራል ማለት አይደለም። መጀመሪያ ለራሱ ያለው አስተሳሰብ ቀና መሆን አለበት። አመስጋኝ መሆን አለበት። ሰው ሲጀምር ሰው የሚያመሰግነው እኮ መልካምን ነገር ስላየ ነው። በአይኑ መልካም ነገር ካላየ አንድ ሰው ምን አያደርግም? አያመሰግንም። ለምሳሌ አይታችሁ እንደሆነ ሁለት ሰዎች ሰርግ ቤት ይሄዳሉ። ሁለቱም ሰዎች ሰርግ ቤት ሄደው ከዛ ሌላ ጊዜ እዛው አንድ ተመሳሳይ ሰርግ ቤት ሄደው እናንተ አግኝታችኋቸው ስታወራቸው አንዱ ምን ይላል? እንዴት ድንቅ ሰርግ ነበረ፣ ሙሽሮቹ ደግሞ በጣም አምሮባቸዋል፣ በእውነት እጅን በአፍ ላይ የሚያስጭን ድንቅ ሰርግ ነበር ይላችኋል አንዱ። ሌላውን ስታናግሩ ምን በዚህ ዘመን ግን እንደዚህ አይነት ቅንጦት ያለው ሰርግ ያስፈልጋል? ኬት አባታቸው አምጥተውት ነው? ያልቀረበ ምግብ አይነት የለም፣ ሰው ደጅ እየተራበ ብሎ እሱኑ ያማርራል። አሁን ሁለቱም ያዩት ምኑን ነው? የራሳቸውን እይታ ነው፣ አመለካከታቸውን ነው የተናገሩት እንጂ እዛ ላይ ያዩት ነገር ምንድነው? ለምሳሌ ጠረጴዛ አይተዋል፣ ወንበር አይተዋል፣ ምናልባት ሙዚቀኞችን አይተዋል፣ የሙሽሮችን ስቴጁን አይተዋል፣ ኬክ አይተዋል፣ ምግብ ተደርድሮ አይተዋል። አለቀ። ለሱ ግን የምንሰጠው ስሜት ውስጣችን አስቀድሞ እንደተሞላው ነው። አሉታዊ አስተሳሰብ የተሞላ ሰው ነገሮችን ሁሉ በአሉታዊ መልኩ ያያል፣ በአሉታዊ መልኩ ያስባቸዋል፣ በአሉታዊ ንግግር ያደርጋል። አወንታዊ አስተሳሰብ የተሞላ ሰው ነገሮችን ሁሉ ወደ አወንታዊ ይቀይራል። ስለዚህ አወንታዊ አስተሳሰብን ለመገንባት ከሚያስፈልጉ ነገሮች መካከል አንዱና ዋነኛው ምስጋና ነው። በነገር ሁሉ የማመስገን ልምምድ። ለምሳሌ አንድ ሰው ምን ብሎ ሊያነሳ ይችላል? እንዴ አዲስ አበባ ከተማ ውስጥ ያለውን የትራንስፖርቴሽን ችግር እየው፣ አሁን በትምህርት ጥቅስ ውስጥ ችግር እየው ይላል። እንዴ አዲስ አበባ ከተማ ውስጥ የትራንስፖርቴሽን ችግር አለ ብለህ ስታወራ ገጠር ውስጥ ደግሞ ከቤት ወደ ገበያ በየሳምንቱ ለመሄድ ግማሽ ቀን ግማሽ ሌሊት የሚጓዙ ሰዎች አሉ። ተጉዘው ነው የሚደርሱት። አያማረሩም። እየተጫወቱ ደስ ብሏቸው አንድ አፍታ ቅርብ ነች ገበያ ብለው የሚሄዱ ሰዎች አሉ። እንደነሱ ሂዱ እያልኩ አይደለም፣ ወይም እንሂድ እያልኩኝ አይደለም። የተሰጠንን ማማረር ያለው ይህ ነው። አዎ መቀበል፣ እሱን መቀበል። ለመቀበል ግን የአመስጋኝ ማንነት ከሌላ አንቀበልም፣ እናማርራለን። ስለዚህ ከምሬት መውጣት ያስፈልግ። ከምሬት ለመውጣት የግድ ድሎት አይደለም። ለአንድ ሰው አንድ መጽሐፍ ሳነብ ዩ ካን ዊን የሚለው መጽሐፍ ለአሸናፊነት መገዛት በሚል ተተርጉሟል በአማርኛና አማራሪ ሰው ይላል ገነት ብትወስደው እንኳን ያማርራል። ገነት ቢገባ አማራሪ ሰው የሚገባ አይመስለኝም፣ ግን ቢገባ ገብቶ ምን ይላል አለ ምንድነው በጣም ጸጥ አለ፣ ጸጥታው በዛ። ምንድነው ሰዎቹ ስነ ስርዓት አበዙ፣ ሰላምታቸው እጅግ ጥልቅ ሆነ እና ብሎ ያማርራል ይላል። ስለዚህ ማማረር ልምምድ ነው፣ ማመስገንም ልምምድ ነው።
ሆን ብለን አስበን አቅደን በየቀኑ በነገራችን ማመስገን አለብን። ለምሳሌ ቅድም እንዳነሳውላችሁ አዲስ አበባ ከተማ ውስጥ አንድ ሰው ትራንስፖርት ሄዶ ሲጠብቅ ምናልባት ረጅም ሰልፍ ሆኖበት ሰልፉ 30 ደቂቃ የሚፈጅበት ከሆነና በታክሲ ደግሞ የሚሄደው 15 ደቂቃ ከሆነ 15 ደቂቃ ለመሄድ እንዴት 30 ደቂቃ እሰለፋለሁ ብሎ ሊያማርር ይችላል። ግን በማማረር ፋንታ ተመስገን 30 ደቂቃ ተሰልፌ 15 ደቂቃ እየሄድኩ ነው፣ ከዚህ ይጨምር ዘንድ እፈልጋለሁ። ይጨምር ዘንድ ማለት ይሻሻል ዘንድ እፈልጋለሁ። ስለዚህ ፈጣሪ ቢፈቅድ ተሰልፌ ከሚሄድ የራሴን ደግሞ ትራንስፖርት ኖሮኝ የራሴ መኪና ኖሮኝ ከቤት ተነስቼ ሌሎችንም ቢሆን እዛ ላይ ጭኜ ደግሞ መሄድ እፈልጋለሁ። መሻት ያስፈልጋል። አሁን እችን መሻት ለማስቀመጥ የምስጋና ልምምድ የሌለው ሰው ከየት ይመጣል? ካላጭበረበር ምናምን ብሎ ምን ያደርጋል? ለራሱ ሊመጣ የሚችለውን በረከት ዘግቶ ይቀመጣል ማለት ነው። ስለዚህ መወሰን ያስፈልጋል። እኔ አመስጋኝ ነኝ የሚል አንደበት ቃል ይኑረን። ምናልባት አመስጋኝ ላንሆን እንችላለን። ለመሆን ግን መወሰን አለብን። ማንም መጥቶ ድንገት አመስጋኝ አያደርገንም። መንግስት መጥቶ በጅምላ ጧጧት አመስግኑ ሊለን አይችልም። አንዳንድ ስልጠና የሰጠኋቸው ሰዎች የራሳቸውን ቢዝነስ ሲከፍቱ ሰራተኞቻቸው ጧጧት ሲገቡ አንድ ላይ ተሰብስበው ምስጋናን ብለው ይጀምራሉ። ዛሬ ባለን ካምፓኒ ውስጥ እኛም አንድ ላይ በቅን ቡድን የመሰረትነው ካምፓኒ አለ። የፐርሰናል ዴቨሎፕመንት ስልጠና ነው የሚሰጠው እና እሱን ስልጠና ስንሰጥ መጀመሪያ የምናደርገው ምንድነው? እኛ ማኔጅመንትም ሌላውም ስብሰባ ስናደርግ የመጀመሪያው እያንዳንዱ ሰው ምስጋና ያመሰግናል። ሁሉ ጊዜ በየቀኑ ከሆነ ስብሰባችን በየቀኑ፣ በየሳምንቱ ከሆነ በየሳምንቱ፣ ማንኛውም አይነት ሪሰርቾችን አብሮ ለመስራት ስንሰበሰብ እንደዚሁ፣ የአንድ ሰዓት ሚቲንግ ልናደርግ ስንልም እንደዚሁ፣ የአንድ ቀንም ስናደርግ እንደዚሁ፣ የሳምንት ሙሉ ስናደርግ ወዘተርፈ፣ መጽሐፎችን ካምፕ ገብተን መጽሐፍ ስንፈልግ ጧጧት መጀመሪያ 30 ደቂቃ ምስጋና ዝም ብሎ ፕሮሲጀር ሳይሆን ለበዓሉ ድምቀት ተብሎ የሚደረግ ሳይሆን ከልብ በጥልቀት ሰዎች ደግሞ ለብቻቸው ሲያደርጉና በህብረት ሲያደርጉ ልዩነት አለ። ብዙ ሰው አንፎርቹኔትሊ ምስጋናን የሚያስበው ለፈጣሪ ለመስጠት ፈጣሪ ያለበት ቦታ ብለው የሚያስቡት ቸርች ሊሆን ይችላል፣ ቤተክርስቲያን፣ መስጊድ፣ ሌሎችም ቦታዎች፣ እዛ ቦታ ላይ የጸሎት ክፍሌ ገብቼ ይላሉ። ፈጣሪ እስረኛ አይደለም ሄደን የምንጠይቀው፣ ሁሉ ጊዜ በሁሉም ቦታ አለ እና በነገራችን ሁሉ የማመስገን ልምምድ እናድርግ። ለአንድ ሳምንት ሞክሩት። 24 ሰዓት አመስግኑ። ህይወታችን ሙሉ ለሙሉ ይቀየራል። ለምን? እኛ የምናውቀው ይህ የተሰጠን ማይንድ በዚህ ምድር ላይ እስካለን ድረስ ተቆጣጥሮን ነው የሚኖረው። ስለዚህ እኛውን ከማይንዳችን በላይ መሆን አለብን። ህሊናዬ የኔ ነው ብለን ከህሊና በላይ። ህሊና ሁልጊዜ እያሰበ ነው የሚኖረው። እንዲህ ብታረግ እንዲህ ትሆናለህ፣ እንዲህ ብታረግ እንዲህ ትሆናለህ። ስለዚህ የመንፈስን ነገር ህሊና ሊያውቅ አይቻልም። ምን እንደማለት ነው? ለምሳሌ አንድ ሰው ሜትር ይዞ የሆነ ውሃን ስንት ሊትር እንደሆነ ለካ ቢባል ሊያስብ የሚችለው በሜትር ብቻ ነው። ለምን? መለኪያው ሜትር ብቻ ነው። ስለዚህ መንፈስን እንደ ውሃ አድርገን ብናስብና አካልን እና ህሊናን ደግሞ እንደ ሜትር ብላችሁ ብታስቡ በሜትር ውሃን አንለካው። ልንል የምንችለው ውሃው በዚህ ያክል ሜትር ስፋት ባለው ወይም ቁመት ባለው ብርጭቆ ከሆነ ብርጭቆ ውስጥ ምናልባት ፖንድ ከሆነ ወይም ኩሬ ከሆነ በዚህ ያክል ሜትር ጥልቀት ባለው ኩሬ ውስጥ ነው ያለው ነው የምንለው። ግን በትክክል ሊትሩን ልናውቀው አንችልም። ስለዚህ ህሊና መለካት የማይችለውን ነገር እንዲረዳ ለዘላለም ብንሞክር አይቻልም። ልክ ፈጣሪን በህሊና ለመረዳት መሞከር ማለት ነው። ፈጣሪን መረዳት ሳይሆን ኤክስፒሪየንስ ማድረግ ነው የምንችለው። አብረን ስንኖር ያለውን ሰላም እናውቀዋለን። ከዛ ውጭ ግን ማወቅ አንችልም። ስለዚህ ለዚህ ነው ሰላሙ ያላቸውና የሌላቸው ሰዎች ተነጋግረው ሊግባቡ አይችሉም። ለምን? ሜትር ይዞ ሁልጊዜ አንድ አባባል አለ፣ ማዶሻ የያዘ ሰው ሁሉም ሚስማር ይመስለዋል ይባላል። እና በማዶሻ ይዞ አንድ ሰው የሆነን አይስክሬም ብትሰጡት በመታው እንጨት ውስጥ ይገባል ብሎ ነው የሚያስበው። እና በማዶሻ ነው ማለት ነው። ማይንድም እንደዛ ሊሚትድ ነው። ነገር ግን ሊሚትድ ነው ስል ቀላል አይደለም። በውስጡ የኔና የናንተ ፈቃድ አለ። በውስጡ የኔና የናንተ እምነት አለ። ስለዚህ ፈቃዳችንን ወደ መልካም፣ እምነታችንን ወደ መልካም ማስተካከል አለብን። ያንን ለማድረግ ምስጋና ቁልፉ ነው። እለት እለት ስናመሰግን ህሊናን እያቀዘቀዝን መንፈስን ከፍ እያደረግን የምንመጣበት መሳሪያችን ነው። በአንደበት ብቻ ሳይሆን በስሜት፣ በአንደበትና በስሜት ብቻ ሳይሆን በሐሳባችንም ጭምር
ማመስገን አለብን ማለት ነው። ስለዚህ የአመስጋኝነት አስተሳሰብን መገንባት አለብን በነገር ሁሉ። በነገራችን ላይ ሞኝ ያስመስላል። ለዚህ ነው ሰዎች ለማመስገን ከሚቸገሩበት ነገር መካከል አንዱ ሞኝ ያስመስላል። ካያችሁ ዓመት በዓል ሲኖር የቤተሰብ ስብስብ ምናምን በሚሆንበት ጊዜ ትልልቅ ሰዎች ተነስተው ይመርቃሉ፣ ያመሰግናሉ። እና በብዛት ግን እድሜያቸው ያንግ እየሆነ ሲመጣ ለምሳሌ አያቶች ሲያመሰግኑ እናትና አባት ግን እድሜያቸው የገፋ ካልሆነ ሲቸግራቸው ታያላችሁ። ለምን? ልምምዱ የለም። እኔ ይቅርብኝ ብለው ሲገባበዙ ነው የምታዩት። ወደ ኋላ ግን ህይወታችንን ስታዩ የዛሬ 100 ዓመት 200 ዓመት እያለን ስናይ ብዙዎች ለማመስገን አንደበታቸውን ይከፍቱ ነበር፣ ቀላል ነበር። ስለዚህ ዛሬም እኔና እናንተ ሆን ብለን በየቀኑ እንለማመደው። ምስጋና ሲጀመር እንደ ዘበት የሚወጣ አይደለም፣ ራሱ ልምምድ ነው። ስለዚህ ልምምዱ ካልነበረን መምጣት አለበት። የምስጋና ሐሳብ፣ የምስጋና አንደበትና የምስጋና ልቦና። ብዙ ሰዎች በሃይማኖት ውስጥ ሲሆኑ ወይም ደግሞ በእምነት ቦታ ላይ ሲሆኑ ምስጋናን ይሉታል። ልክ ወጥተው ግን ሩቲን ላይፍ ውስጥ ሲገቡ ግን ይቸገራሉ። መስሪያ ቤት ውስጥ ሲገቡ ይቸገራሉ። ለምን? እንደዛ የሚባል አይመስላቸው። ስለዚህ ምስጋናን ሁሉም ቦታ ማስገባት አለብን። የምናመሰግነው ፈጣሪን ስለሆነ ፈጣሪን ሁሉም ቦታ ማስገባት አለብን እንደማለት ነው። ስለዚህ የምስጋናን አመለካከት አዳብረን ነገርን ሁሉ እያመሰገንን መኖር። አንደኛ እንዲኖረን ስለምንፈልገው ነገር እናመስግን። የብዙዎች ምስጋና ስላላቸው ነገር ነው የሚያመሰግኑ። እንዲኖረን የምንፈልገውን ነገር መሻት በልቦናችን ውስጥ ፈጣሪ ካስቀመጠ እሱ ያስቀመጠው እንደሆነ እርግጠኛ ከሆነን ጸልየንበት ሊሆን ይችላል፣ ጠይቀን ሊሆን ይችላል፣ የእርግጠኝነት ስሜት ተሰምቶ ሊሆን ይችላል። ስለተሰጠን ነገር እናመስግን። ስለተሰጠን ሐሳብም ስጦታ አይደለም? እንኳን ሐሳብ ማሰቢያው ራሱ ስጦታ ነው። ማሰቢያው ማይንድ፣ ህሊና የምንለው። ስለዚህ በዚያ ውስጥ ስለተሰጠን ሐሳብ እናመስግን ማለት ነው የመጀመሪያው። ምን አይነት ሐሳቦች አሏችሁ? ለምሳሌ እቅዶቻችሁን አሁን አዲስ ዓመት ስለሆነ የአዲስ ዓመት እቅድ ታስቀምጣላችሁ። በአዲስ ዓመት የቤተሰብ እቅድ ይኖራል፣ የትምህርት እቅድ ይኖራል፣ ቦታ የመቀየር እቅድ ይኖራል፣ ወይንም አዲስ ንግድ ቢዝነስ የመጀመር እቅድ ይኖራል፣ አዲስ ሪሌሽንሺፕ ቢልድ የምናደርግበት እቅድ ይኖራል ወዘተርፈ። እነዚህን ሁሉ እቅዶች ስናቅድ ሐሳቡን ስላሳሰብከኝ አመሰግናለሁ። ግልጽ ነው። አሁን መታመን ማለት ነው። ሐሳቡ ያንተ ስጦታ ነው ብሎ ምን ሐሳብ መጣልኝ ብለን አናቅም። በጣም ትልቁ ዳሜጅ ስጦታ ተሰጥቶን ሐሳብ ነገር ግን የኔ እንለዋለን። ለሞመንት የኔ ስንል ምን ይሆናል ማለት ነው? ሰጪውን እንክዳለን ማለት ነው። ስለዚህ ሐሳብ ሰጥቶኛል፣ እንዲህ አይነት ሐሳብ ስለሰጠኝ አመሰግናለሁ። ስናመሰግን ሰጪውን እየተቀበልን ነው። ከዛ ከኛ ጋር ይሆናል ማለት ነው። ያንን ስናመሰግን ሌላው ደግሞ ስጦታ እንደሆነ እያመንን ነው። ምን ባካ አንዳንድ ጊዜ ጭንቅላቴ የሆነ ነገር ያስባል እንላለን። ጭንቅላቴ የሆነ ነገር ያስባል አመንጮ ራሱ ሆኖ ማለት ነው። እና ትንሽ አንዳንዴ ነካሳ ያደረገኝ አይቀርም። በዚህ ዘመን አሁን እንዲህ ማድረግ ይቻል ይሆን ብለን ሐሳቡን እንወቅሳለን። ስለዚህ እኛ እንዳመጣ ነው አስበን እኛን ወቅሰን አለቀ እናመክነዋለን ማለት ነው። የተሰጠንን ስጦታ ዘር ነው፣ ሐሳብ ዘር ነው። ከታመነ ምን ይሆናል? ነገ በተግባር የሚታጨድ ነው የሚሆነው። ስለዚህ ለማመን ደግሞ መጀመሪያ ሐሳቡን ሰጪውን በማመስገን እንጀምራለን። ከዛ ስለ ስጦታው አመሰግናለሁ ስንል ምን እያደረግን ነው? አቆየነው ነው። ሐሳብ ስጦታ ነው ብለን ስናቆየው ጥሩ የሚሆን መጥፎ። ለምሳሌ አንድ ሰው ጥርጣሬ ሊሆን ይችላል። እገሌ ሊከዳኝ ይችላል፣ 10 ዓመት ታምኖት የኖረውን ሰው ሊከዳኝ ይችላል ብሎ ማሰብና ያን ሐሳብ ኢንተርቴን ማድረግ አዘውትሮ በተለያየ መልኩ ማሰብ ከቀጠለ ምን አደረገ ማለት ነው? መከዳትን ታመነው ማለት ነው። ሲታመነው መከዳት ይፈጸማል። ላመነው ሁሉ ይቻለዋል። ስለዚህ ምስጋና የእምነት መጀመሪያ ነው። አንደኛ ለተሰጡን ሐሳቦች እንዲኖሩን ስለምንፈልጋቸው በጎ ውጤቶች ሁሉ እናመስግን። ሁለተኛው ስላሉን ነገሮች እናመስግን። ያሉን ነገሮች አደራ ምላችሁ ተራ የሚመስሉ ስጦታ የማይመስሉ መብቶች አሉ። የልባችን መምታት በየሰከንዱ ስለሆነ ለምደነው ተራ ሆኗል። ሲለመድ ተራ ይሆናል፣ ግን ቁልፍ ነው። 1 ደቂቃ አይደለም 1 ሰከንድ ቢቆም አለቀ፣ ሟቾች ነን። ትንፋሽ እንደዚሁ መቀመጥ መቻል፣ መራመድ መቻል፣ መናገር መቻል፣ ማየት መቻል፣ መስማት መቻል፣ አጠገቤ ያሉኝ ሰዎች፣ ቤተሰብ፣ ዘመድ፣ ጓደኛ ወዘተርፈ እያለ ስላሉን ሰዎች፣ ስላሉን ነገሮች፣ ስላሉን
በዙሪያችን ስላሉ ነገሮች ሁሉ እናመስግን። ብዙዎች ግን ባላቸው ነገር የሚገርማችሁ ካላመሰገንን ኒውትራል የሚባል ነገር የለም። በተሰጠን ስጦታ ወይ እናመሰግናለን፣ ካልሆነ እናማርራለን። መሀል ላይ የለም። ብዙም ግድ የለኝም የሚባል ነገር የለም። ወይ ታመሰግንበታለህ ወይ ታማርራለህ። ስንቶቻችን እናመሰግናለን? ስለዚህ አንድ ነገር ቤተሰባችሁን ብታዩ ምስጋና ዕለት ዕለት ካልተለማመዳችሁ በቤተሰብ አባላቶቻችሁ ምሬት ይኖራችኋል። ሀገራችሁን ብታዩ በእያንዳንዱ ሀገራችን ውስጥ በተሰጡን መልካም ነገሮች ካላመሰገንን ብዙ ምሬት በሀገራችን ይኖረናል። ይሄ የተሰጠንን አካል ብታዩ በዚህ በተሰጠን አካል ላይ በእያንዳንዷ ነገር ላይ ምስጋና ከሌለን ምሬት ይኖረናል። ምን ባከኔ ጠይም ነኝ፣ ምን ባከኔ ጥቁር ነኝ፣ ምን ባከኔ ነጭ ነኝ፣ ምን ባከኔ አጭር ነኝ፣ ምን ባከኔ ወፍራም ነኝ፣ ምን ባከኔ እያለን የምንዘረዝረው ብዙ በተሰጠን ስጦታ ላይ። እስቲ አስቡት፣ አንድ ሰው ምናልባት በአየር ጠባይ ብታዩ ፀሐይ አለ፣ ደመና አለ እና ዝናብ አለ። ዝናብ ሲመጣ ዝናቡ እኝኝ አለ ብሎ ካማረረ፣ ፀሐይ ሲመጣ ፀሐዩ ቀጠቀጠኝ ብሎ ካማረረ፣ ደመና ሲመጣ ጭፍግግ አለ ብሎ ካማረረ ፈጣሪ ሌላ ምን ሊሰጠው ይችላል? ሊትራሊ ሊሰጠው የሚችለው ነገር በቃ ከዚህ ምድር ዞር ባረገው ይሄንን ሰው ቢያንስ አረፍ ይላል ነው፣ ይሞታል ማለት ነው። ስለዚህ ሰው ያለውን አማራጭ ማየት ነው። ሀገርም ውስጥ እንደዚሁ ነው ያለው አማራጭ፣ ቤታችንም ውስጥ ያለው አማራጭ እንደዚሁ፣ እዚህ ሰውነታችንም ውስጥ ያለው አማራጭ የተሰጠውን ያክል ነው። ስጦታን የመቀበል ልምምድ ምስጋናን ያመጣል። ስለዚህ ያን ልምምድ ደግሞ ሆን ብለን አስተውለን ቦታ ሰጥተን ሀሳብ ሰጥተን ስሜት ሰጥተን መርጠን ወደዛ መምጣት አለብን። ለአጭር ጊዜ ትግል ሊኖረው ይችላል። ከተወሰነ ጊዜ በኋላ ግን እገሌ እኮ ዝም ብሎ አመስጋኝ ነው፣ እሱ እኮ ልምዱ ነው የምትባሉ ሰዎች ትሆናለች። ሰው እንዲለን አይደለም ዓላማው። ነገር ግን ሰው መመስከር ይጀምራል። ያኔ እናንተም ፍሬ ማየት ትጀምራላችሁ ማለት። ስለዚህ ስለሚኖረን ሀሳብ ስላለን ሀሳብ ወይም ደግሞ እንዲኖረን ስለምንፈልጋቸው ነገሮች መልካም በጎ እንደሆኑ በፈጣሪ ሕግ መዝነን ስለነሱ እናመስግን። ስላሉን ስለተሰጡን ነገሮች እናመስግን። የተሰጠን ነገር ጎሎ ሊሆን ይችላል። በቤት ውስጥ የምበላው ቁርስ፣ ምሳ፣ እራት እንጀራ ላይኖረኝ ይችላል። ያለኝ ቆሎ ብቻ ከሆነ ተመስገን ቆሎ ለምን ላለው ስለሚጨመርለት። ስለዚህ ምስጋና ሌላ የምናመሰግንበትን ነገር ይሰጣል። ብዙ ሰው ሳገኝ አመሰግናለሁ ብሎ ምስጋናን አፍኖ ነው የሚኖረው። አይደለም፣ ስላመሰገንን እናገኛለን እንጂ ስላገኘን አናመሰግንም። ስለዚህ ስለ ሰዎችም ሊሆን ይችላል የምናመሰግነው እኮ ግልጽ ነው። ሌሎች ሰዎች ስለሚኖሩት ህይወት፣ ስለ ሌሎች ሰዎች በረከት ሊሆን ይችላል። ከልባችን ጎሽ እንኳን እንደዚህ ደስ እንዲላቸው አደረክ ስንል ደስታ ስሜት እኛ ነን። የምስጋና ስሜት በእኛ ልቦና ውስጥ ነው እየተመላለሰ ያለው። ስለዚህ በረከቱ ለእኛ ይኖረናል ማለት ነው። ሌላው እንግዲህ ሶስተኛው፣ ለዚህ ነው ይሄንን መንደርደር ያነሳው፣ ሰዎች ስላላቸው ነገር እናመስግን። እኛ እንዲኖረን ስለምንፈልገው ነገር እናመስግን። እኛ ስላሉን ነገሮች እናመስግን። ሰዎች ስላላቸው ነገሮች እናመስግን። ለምንድን ነው ይሄን ያልኩት? አይታችሁ እንደሆነ ሰዎች ስላላቸው ነገሮች ብዙዎች ይቀናሉ እንጂ አያመሰግኑበትም። በተለይ በሚያውቋቸው ሰዎች ከማያውቋቸው ሰዎች ስኬት ይልቅ በሚያውቋቸው ሰዎች ስኬት ከምስጋና ይልቅ ምን ይኖራል? ቅናት ይኖራል፣ ምቀኝነት ይኖራል። አልፎ ተርፎም ትልልቅ ወንጀል የምትሉት ወይም ደግሞ ወደ ኃጢአት ውስጥ ጭምር ሰዎች ይገባሉ ነው። ስለዚህ በማመስገን ማንን አተረፍን? የመጀመሪያው የእኛን ስሜት፣ ሁለተኛው ቫልዩአችንን፣ ሶስተኛው ደግሞ ወደኛ በረከት ሁልጊዜ እየመጣ እንድንኖር፣ ስለ ምድራዊ በረከት ነው ማውራው፣ ያንን ማድረግ እንችላለን ማለት ነው። ስለዚህ ሶስቱን ዛሬ ጀምረን እንለማመዳቸው። ልምምዶቹ ያለን ሰዎች በይበልጥ እያጠነከረን እንቀጥል። ልምምዱ የሌለን ሰዎች ደግሞ በየቀኑ ምናልባት ትንሽ የካርድ አዘጋጅተን ስላሉኝ ነገሮች ያለኝ ምስጋና፣ ስለ ሰዎች ስላሏቸው ነገሮች ያለኝ ምስጋና እና ስለማስባቸው ነገሮች ወይም በሐሳብ ስለተሰጡኝ ፍላጎቶች ያለኝ ምስጋና፣ ሶስቱን ጻፉና ካርዷን እያወጣን ዋሌት ውስጥ ሊሆን ይችላል፣ ቦርሳችን ውስጥ ወይም ስልካችን ላይ ስክሪን ሴቨር አድርገን ሁልጊዜ እሱን ባየን ቁጥር አንድ አፍታ ለ30 ሰከንድ ማለት ነው ምስጋናዎቹን እያሰብን 1 2 3 ነገር እየቆጠርን ከልብ ሆነን ከቻልን በአንደበታችን አውጥተን እናመስግን። በቀን ውስጥ 1 ጊዜ 2 ጊዜ 3 ጊዜ 10 ጊዜ እየደጋገም ነው ስናደርገው ከተወሰነ ጊዜ በኋላ በነገር ሁሉም እናመሰግን። እንዴ ከኖርማል ህይወት ወጣሁ እንዴ
ትንሽ ነካ ማድረግ ጀመረኝ እንዴ ብለው ሰዎች ጭምር ያስባሉ ለውጡ አዲስ ስለሚሆን። ነገር ግን እጅግ በጣም የሚመች ትክክለኛ ሃርሞኒየስ የሆነ ህይወት የምንኖርበት ይሆንልናል ማለት ነው። ጥሩ። ሌላው ውብ ነገሮችን ስናይ፣ ጥሩ ነገሮችን ስናይ፣ መልካም ነገሮችን ስናይ በሰዎች ላይ እንንገራቸው። በተለይ ኢትዮጵያውያን በብዛት እንትን አለብን የማፈር ነገር፣ ራሳችንን ያለ መግለጽ። ጥሩ ነገር ሰው ላይ ስናይ መናገር ወይ አሽቃበጠ የምንባል ይመስለናል ምናምን። መስሪያ ቤት ውስጥ ላለቃችን ሊሆን ይችላል፣ አብሯን ለሚሰራ ሰው ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ለስትሬንጀር መንገድ መልካም ጥሩ ደስ የሚል ነገር ስናይ ብዙ ጊዜ ለባለቤቱ አንናገርም። ለምንድን ነው ይህን የምናደርገው? በሚገርም ሁኔታ እኔና እናንተ ያችን መልካም ነገር፣ ጥሩን ነገር፣ ውብን ነገር፣ መልካምን ነገር ስናይ ለመናገር የተወሰነ ሰከንድ ነው የሚፈጀው። 4፣ 5፣ 10 ሰከንድ ያችን አንድ ጊዜ ኤክስፕረስ አድርገን እልፍ እንበል። በእኛ ውስጥ ያችን ሰከንድ ይፈጃል። በሰውየው ህይወት ውስጥ ምናልባት ለዘላለም የሚቆይ ይሆናል። አንድ ጊዜ እኮ መንገድ ላይ የሆነ ሰው እንዲህ ብሎኝ የምትሉት ነገር የለም? መልካም ነገር። በተለይ ትምህርት ቤት ውስጥ አስተማሪዎች መልካምም መጥፎም። እኔ እኮ እንግሊዘኛ የማይገባኝ አንድ ጊዜ 4ኛ ክፍል የእንግሊዘኛ አስተማሪ እንዲህ ብሎኝ የሚል እኮ ሰው አለ። እኔ እኮ ማትስ በጣም ማልወደው የማትስ አስተማሪ አንድ ጊዜ እንደዚህ ብሎ ተማሪ ፊት አዋርዶኝ የሚል ሰው አለ። አያችሁ፣ መልካምም መጥፎም በአንደበታችን መርጠን ማውጣት እንችላለን። መቼም አስተማሪው መጥፎ የሚያወጣው ሰው ልጁን ሊያስተምር አስበው ነው። ያንን ሰው ያስተማረ መስሎት ነው፣ አለማወቅ ነው። በሰዎች ልቦና ውስጥ በሰዎች ህሊና ውስጥ ሁል ጊዜ መልካም አንደበትን፣ ውብ የሆነ ነገር፣ መልካም የሆነ ነገር፣ የሚደነቅ ነገር፣ የሚሞገስ ነገርን ይህ እንዲህ ነው ደስ ሲል ብለን ብንናገር ያ ሰው ቀኑን ብራይት፣ ሌላው ቢቀር ያችን አንድ ቀን ብራይት እናደርግለታል። ምናልባት ከፍቶት ከመጣ በእናንተ ምክንያት። ስለዚህ የፈጣሪ እጅ ሆነን ማለት ነው ለብዙ ነፍሶች ለብዙ ሰዎች ቀናቸው ብራይት እንዲሆን በህይወታቸው ያችን ነገር ይዘው እኔ እንደዚህ ጥሩ ነገር አለኝ እንዲህ ብለው ቫልዩ አድርገው እንዲኖሩ ማድረግ። ስለዚህ በአንደበታችን ውስጥ መርዝም መድኃኒትም ይዘን ነው የምንዞረው። እለት እለት ግን መወሰን አለብን። እኔና እናንተ እኔ መድኃኒት የሆነውን ከዚህ ውስጥ ለማውጣት ፈቃደኛ ነኝ ብለን እንሂድ። እንደዛ ካደረግን በማሞገስ በማድነቅ ውብ ነገርን በመናገር መልካም ነገርን ሰዎች ላይ ስናይ ወዲያው አውጥተን አያገባኝም አንበል። ማፈር ሊኖር ይችላል ወይንም ደግሞ ድፍረቱ ላይኖረን ይችላል። ነገር ግን ያንን ድፍረት እስክናገኝ ድረስ ለምሳሌ አንድ ሰው ባጠገባችን ሲያልፍ ጥሩ ሽቶ ከሆነ ተቀብቶ ወይም ተቀብታ ዋው ሽቶ ደስ ሲል የሚል ሐሳብ ከመጣ ለመንገር ብለን ከፈራን በሐሳባችን ሽቶ ደስ ሲል የሚለውን ነገር እንበል። ይህ ልምምድ ህሊናችን ውስጥ ይደጋገምና አንድ ቀን ወደፊት መልካም ነገር ሰዎች ባጠገባችን ሲያደርጉ ስናይ ከአንደበታችን ሳናስበው ይወጣል። ለምን? ህሊናችን በኢማጂኔሽን ወይም ደግሞ በምናባችን ውስጥ አንድ ነገር እያደረግን ይሁን ወይንም ደግሞ በእውነት ቃል እያወጣን እየተናገርን ይሁን ልዩነቱን አያውቀውም። ስለዚህ ኢማጂን እያደረግን ይህን ብናደርግ ሰዎች ላይ በህይወት ዘመናቸው የሚከተላቸው መልካም ነገር አንድ ሰው እኮ አንድ ጊዜ እንዲህ ብሎኝ ከዛ በኋላ ህይወቴ ሁሉ እንደዚህ ሆነ የሚሉ ሰዎች አሉ። አንድ ጊዜ ምን መጽሐፍ ላይ እንደሆነ ባላስታውስም አንድ ታሪክ በጣም ይሄንን የሚያስተምር ነገር ይመስለኛል። ምንድነው መሰላችሁ ታሪኩ የሚለው አንድ ሰውዬ መንገድ ላይ ቁጭ ብሎ እየለመነ ነው እና ስክሪፕቶ ስለሚወድ የወዳደቁ ስክሪፕቶች ምናምን ሲያገኝ ይሰበስባል እና ሰብስቦ በአንድ ቦክስ ውስጥ ያስቀምጠዋል። እዛው መንገድ ላይ ቁጭ ብሎ እየለመነ ቦክስ ውስጥ ስክሪፕቶች አሉ እና አንድ ሰው በፍጥነት ስልክ እያወራ በዛ ሰው እያጠገብ ሲያልፍ በፍጥነት $1 ያስቀምጥና ከስክሪፕቶቹ መካከል አንዱን አንስቶ ይሄዳል። ከዛ ይሄ ኔቢጤ ልክ አንስቶበት ሲሄድ ሮጦ ሄዶ እንዴ ለምንድን ነው ስክሪፕቶን የወሰድከው? እንዴ $1 ሰጠው አይደለ እንዴ እኔ እኮ እየሸጥክ አይደለ እንዴ ገዝቼ ነው ብሎት ይሄዳል። ከዛ ይሄ ኔቢጤ ተመልሶ ቁጭ አለና እንዴ እኔ ስክሪፕቶ መሸጥ እችላለሁ እንዴ ይልና ከዛ በኋላ ታሪኩ የዛ ሰው ተቀይሮ አንድ ትልቅ ፕሮግራም ላይ ይሄ የኔቢጤው እዛ ፕሮግራም ላይ ተገኝቶ ያ መንገድ ላይ $1 ሰጥቶት ስክሪፕቶ ገዝቶት የሄደው ሰው ያገኘዋል። ሲያገኘው የኔቢጤው ምን ይለዋል እዛ ጋር ማለት ነው ያኔ ተቀይሯል። አስታወስከኝ ይለዋል። ይቅርታ አላስታወስኩም። አንድ ጊዜ መንገድ ላይ እንዲህ አድርገህ $1 ሰጥተህ ስክሪፕቶ ይዘህ ሄደህ ስጠይቅህ እኔ እየለመንኩ ነበር በሳቱ ግን እየሸጥክ አይደል እንዴ ብለኸኝ
ከዛ በኋላ መሸጥ እንደምችል አውቄ አሁን በ7 የተለያዩ ከተሞች ውስጥ ትልልቅ ስቴሽነሪዎችን ከፍቼ እየሰራው ነውና እጅግ በጣም አመሰግናለሁ። እኔ ስለምን መሸጥ ትችላለህ የሚል ትምህርት በአንድ ተግባር አስተማርከኛል። አያችሁ ዛሬ እኔና እናንተ መንገድ ላይ ሊሆን ይችላል፣ በቤተሰብ ውስጥ በዘመድ ውስጥ ሊሆን ይችላል። ገንዘብ የሚቸግራቸው ወንድሞቻችን አሉ፣ እህቶቻችን አሉ፣ ልጆች አሉ፣ አዋቂዎች አሉ፣ ብዙ ሰዎች እናገኛለን። ገንዘብ ስንሰጥ በአብዛኞቻችን ራሳችንን ቆልለን ነው የምንሰጠው። ያ ማለት እኔ ትልቅ ነኝ አንተ አትረባም፣ እንደውም ገንዘብ ስንሰጥ ለምን ግን አትሰራም ነው የምንለው። እንደዛ በማለት ፋንታ ለአንድ ሰው ገንዘብ ለምሳሌ ከዛሬ ጀምሮ እስኪ ይሄን ልምምድ አድርጉ፣ አንድ ቀን የሰዎች ህይወት ተቀይሮ ታያላችሁ። ለማንም ገንዘብ ለምትሰጡት ሰው ዘመድ ጓደኛ ሆኖ ቸግሮት ሊሆን ይችላል፣ ቤተሰብ ሆኖ ቸግሮት ሊሆን ይችላል፣ መንገድ ላይ የኔ ቢጤ ሆኖ ቡትቶ ለብሶ ጎዳና ላይ ወድቆ የሚለምን ሊሆን ይችላል። ስትሰጡ ሁል ጊዜ አንደበት አውጥታችሁ አንተም አንድ ቀን ለሰዎች ሰጪ ትሆናለህ፣ ፈጣሪ ይወዳል ብላችሁ እስኪ ስጡት። በእውነት ነው የምላችሁ። ብዙ ሰው በየቀኑ ይሰጠዋል። አንዳንዱ እየሰደበ ይሰጠዋል፣ አንዳንዱ ወርውሮ ይሰጠዋል። እናንተ ግን ብር ስትሰጡ ከነ ክብሩ ነገ አንተ ሰጪ ትሆናለህ የሚለውን ተስፋ ብትሰጡት በእናንተ አንደበት ውስጥ አድርጎ ፈጣሪ ያንን ሰው ይቀይረዋል። ስለዚህ በመስጠት ላይ ያለን አቋም ሁልጊዜ ምን ይሆን? እኔ ሰጪ ስለሆንኩ ታላቅ ነኝ ሳይሆን ሰዎች ስለተቀበሉ ታናሽ ናቸው ሳይሆን ቦታ መቀየር ሊኖር ይችላል። ዛሬ እዚህ ጋር እንደሆነ ፈጣሪ ፈቅዷል። ስለዚህ ስንሰጥ ምስጋናን እያመሰግን ያንን ሰው እዛ ውስጥ አንተም አንድ ቀን ለምን አትሰራም የሚል ትዕዛዝማ ማንም ተራ እንትን በራሱ ሚኮራ ሰው ይናገራል። ማንም ጉረኛ ሰው ይናገራል። ነገር ግን ወንድሜ አይዞ፣ ትንሽም ልጅ ከሆነ አይዞ፣ አድገህ ለብዙ ሰዎች መንገድ ላይ ላሉ ሰዎች የምትረዳ ልጅ እንደምትሆን አምንብሃለሁ። ሰምተኛል? ምንድነው ያልኩህ ብለን እንስጥ። በሰደብናቸው ቁጥር ነገ ማጅራት መቺ ነው የሚሆኑት። በሰደብናቸው ቁጥር ነገ አገር የሚያጠፉ ሰዎች ነው የሚሆኑት። የመስደብስ መብት ማን ሰጠን? ያም ሰው እኮ ክቡር ሰው ነው። እኔና እናንተ ልብስ ስለለበስን አይደለም ዛሬ እነሱም ያላቸው ሰውነት እነሱም ያላቸው ልብ ከኛም በላይ የሚበልጥም ሊሆን ይችላል። ስለዚህ በዛ ክብር ውስጥ አድርገን እነሱን ስናይ ፈጣሪን እያየን ምን መልካም አንደበት ብሰጠው ይቀየራል። የሚገርማችሁ ይህን ስናስብ በነገር ውስጥ ሁሉ በጎ ነገር እናያለን። በነገር ውስጥ ሁሉ ተስፋን እናያለን። አንሸወድም። ዛሬ ብትቶ የለበሰው ከኔ በታች ነው የሚለውን ሐሳብ መካድ እንችላለን ማለት ነው። ሰው ነው፣ የተከበረ ነው፣ ነገ ለኔ የሚሰጥ ሰው ነው። ምናልባት እኮ አይታችሁ እንደሆነ አንዳንድ ጊዜ እኔ ታሪኩን ረሳው፣ ግን አንድ ሁለት ጊዜ የሰማው ይመስለኛል። መንገድ ላይ ቁጭ ብሎ ጫማቸውን ሰጥተው የሚያስጠርጉ ሰዎች እያስጠረጉ ወደ መስሪያ ቤት ይገባሉ። ያ መንገድ ላይ አጎንብሶ የሚጠርገው ሰው ተስፋ አለው፣ ረጅም ነገር እያሰበ ነው። እቁብ ይጥላል፣ በየቀኑ እያጠራቀመ እቁብ ይጥላል፣ እያጠራቀመ እቁብ ይጥላል። ዝቅ ብሎ የሰዎችን ጫማ እየጠረገ ነው። ስለዚህ መጨረሻ ላይ ትልቅ ድርጅት ይከፍታል። እዛ ጋር እያስጠረገ መስሪያ ቤት ይገባ የነበረው እዛ የሚያስጠረግበት ልጅ ጋር ተቀጥሮ ደግሞ ይሰራል ማለት ነው። ስለዚህ ታሪክ ይቀየራል፣ ህይወት ሁኔታው ይቀየራል። የህይወት ሁኔታ ህይወት እንደሆነ ፈጣሪ ሙሉ አድርጎ ነው የሰራት። የህይወት ሁኔታ አለባበሳችን፣ አነጋገራችን፣ አረማመዳችን፣ ይሄ አካላችን፣ ሰውነታችን፣ ገቢያችን፣ ወጫችን ወዘተርፈ እነዚህ ሁሉ ይቀየራሉ። ነገር ግን ህይወት ነፍስ የምንላት ቦታ ላይ አንድ አይነት ነን። ስለዚህ ሰዎችን ስናይ ነፍሳቸውን ብናይ ለማመስገን አንቸገርም፣ ወይም ዝቅም ከፍም እንዳናረጋቸው በጣም በተሟላ ስብዕና እንድናያቸው ይጠቅመናል። ስለዚህ ላለን ነገር አብዝተን ማመስገን ያስፈልገናል። አብዝተን የምንለው ልናበዛ አንችልም፣ ግን እንደው ለህሊናችን በዛ ሊል በሚችለው መልኩ አብዝተን ማመስገን አለ። አብዝተን ባመሰግን ቁጥር ነው የምናመሰግንባቸው ነገሮች እየበዙ የሚመጡት። ላለን ነገር አብዝተን ስናመሰግን ምን ባክ ይላል አንዳንድ ሰው። ያንተ አቋም እኮ ያንቺ አቋም እኮ ሲያምር ሲባሉ ሰው ምን ዋጋ አለው ባዶ ኪስ ይላል። ከዛ ደግሞ ገንዘብ ያለውን ስታመሱ ምን ዋጋ አለው ገንዘብ ብቻ ነው እኮ ከእንትና ጋር አልደረስኩም። እውቀት ያለውን ስታመሱ ምን ዋጋ አለው ገንዘብ የለው። እና ሁሉም ሰው የተሰጠውን ምን ዋጋ ያለው ካለ እንዴት የተሻለ ህይወት መኖር ይቻላል? ህይወት ማለት የተሰጠን ማመስገን መቻል ነው። በነገራችን ላይ ህይወት ዓለም ላይ ያለን ሀብት ንብረት በሙሉ ተሰብስቦ ቢሰጠን ሊሟላ አይችልም። ለምን? ህሊና ሁል ጊዜ የጎደለውን ለማየት ነው የተሰራው። ስለዚህ ከህሊና በላይ መሆን
እጅግ በጣም ያስፈልገናል። የምናመሰግንባቸው ነገሮች እንዲበዙ ባሉን ነገሮች አብዝተን ማመስገን። እቺን ነገር በደንብ ባለን ነገር እንዴት ይሄን ያክል ይመሰገናል እስኪባል ድረስ ዝም ብላችሁ ጣታችሁን እንደዚህ እጆቻችሁን አውጡና የትንሿ ጣታችን ላይ ያለውን ጥፍር አይተን እንዴት ድንቅ ነው ይሄ ጥፍር። አሁን ተራ ነገር ነው፣ ግልጽ ነው። ወይም እጄ እንዴት ድንቅ ነው፣ ወይንም ግንባሬ እንዴት ነክቼ ግንባሬ እንዴት ድንቅ ነው፣ ወይም አፍንጫዬ ሊሆን ይችላል። አንዱን ነገር ላይ አብዝተን የምር ጭንቅላታችሁ በዛ ይጭ አሁንስ በዛ እስኪል ድረስ ማለት ነው። እንደሱ ስናደርግ ልብ አድርጉ፣ በዛች ደቂቃ፣ በዛች ሰዓት፣ በዛች ሰከንድ ምን ላይ ነው እያተኮርን ያለነው? አለኝ ላይ እኮ ነው የምናተኩረው። ላለው ደግሞ ይጨመርለታል። ስለዚህ ላለን ነገር አብዝተን ባመሰገንን ቁጥር አንዷን ነገር ወስደን አብዝቶ ማለት በእውነት ለኔ በዝቶ ማለት ነው። ይሄ ነገር አበዛውት እንዴ በሚል ልክ አብዝተን ስናመሰግን የምናመሰግንባቸው ነገሮች እየበዙ ይመጣሉ። የብዙዎቻችን ችግር ለማማረር ወይም ደግሞ ምን እንደጎደለን ለማየት ያው ህሊና እሱን ስለሆነ የሚያው እቺ ጎድላለች፣ እቺ አንሳለች፣ እቺ ጠባለች፣ እቺ ሰፍታለች የሚል ነገር ስለሆነ በእያንዳንዱ ነገር ላይ ጉድለት እናወጣና ጉድለትን ለመሙላት ነው ለመኖር የምንሞክረው። ያ ደግሞ ምን ይሆናል? ሁሌ ጉድለትን ስለምናይ ጉድለት በህይወታችን እየበዛ ነው የሚመጣው ማለት ነውና ምስጋናን በዚህ አይነት አብዝተን ጥቂት ያሉን ነገሮች ላይ እናድርግ። አንደኛ የኛ ስሜት ኢንተርናሊ ይቀየራል። የሰው ልጅ በውስጡ የሚመላለሰውን ኢነርጂ፣ የሚመላለሰውን ሐሳብ፣ የሚመላለሰውን ሞገድ አይነት ውጤት ነው የሚያገኘው። ስለዚህ አንድ ፈቃድ ይኑረን። አንድ ፈቃድ፣ ያ ፈቃድ ምንድነው? በውስጤ ከፍተኛ ኢነርጂ፣ ሐሳብ፣ ሞገድ ይመላለስ፣ ጥሩ ስሜት ይመላለስ ማለት አለብን። ስለዚህ ከሰው ጋር ሊሆን ይችላል፣ ባለን ግንኙነት፣ ባለን ማቴሪያል፣ ባለን ህይወት፣ ባለን ሰውነት፣ ባለን ቤተሰብ፣ ባለን ሀገር ወዘተርፈ መልካም ነገር በውስጤ እንዲመላለስ፣ ሀገሬን ሳስብ መልካም ነገር በውስጤ እንዲመላለስ፣ ቤተሰቤን ሳስብ መልካም ነገር እንዲመላለስ። መልካም ነገር ማለት ምስጋና ነው። ሌላ እኮ አይመጣልንም። የምስጋናው ልምምዱ ከሌለ ቤተሰቤ ላይ ጉድለቱን የማየው ህሊናዬ እንደዛ ስለተሰራን ጉድለትን ለመሙላት ብሎ ስለሚሄድ፣ ሀገርም ላይ እንደዚሁ ነው። ሀገሬ ላይ ምን አይነት ጉድለት አለ የሚለውን የሚያዩት የሀገሪቱ ዜጎች ናቸው። የኢትዮጵያን ጉድለት ኡጋንዳውያን አያዩ። ምን አገባቸው? አይመለከታቸውም። ስለዚህ ጉድለቱን እናያለን። ለምን? ህሊናችንን ምን ስላላስለመድ ነው? የሚመሰገነውን ነገር ስላላስለመድ ነው። ስለዚህ በጎደለውን ስናዝለው የጎደለ ነገር እየተጨመረልን ይመጣል። ብዙ ቀዳዳ፣ ብዙ ጉድለት ይሆናል። ሆን ብለን ያሉንን ጥቂት ነገሮች፣ ብዙ ናቸው ያሉት ነገሮች፣ ጥቂት የምለው ለህሊና እንዲረዳ ብዬ ነው እንጂ የሚመሰገን በሰውነታችን ላይ ብቻ ብዙ ነገር አለ። በሺዎች የሚቆጠሩ፣ በቤተሰባችን ውስጥ በመቶዎች የሚቆጠሩ የሚመሰገን ነገር አለ። በሀገራችን ላይ እንደዚሁ፣ በኪሳችን እንደዚሁ፣ በስራችን እንደዚሁ ብዙ ምስጋናዎች አሉ። እነሱን አብዝተን ስናመሰግን የምናመሰግናባቸው ነገሮች እየበዙልን ለኛ ይመጣሉ ማለት ነው። ናው ያንን ለማድረግ እንግዲህ ብዙ ስጦታ አለን ብለን መቀበል አለብን። ምናልባት ብዙ ሰው ቅድም እንዳልኳችሁ ጥፍሩ ስጦታ ላይ መስለው ይችላል። ጣቱ ስጦታ ላይ መስለው ይችላል። እግሩ ስጦታ ላይ መስለው ይችላል። አፍንጫው ስጦታ ላይ መስለው ይችላል። ጺሙ ስጦታ ላይ መስለው ይችላል። ስለዚህ ለምንድነው ተራ ይሆኑብናል? ለምንድነው ተራ የሆኑት? ልምምድ፣ አወኩሽ ናኩሽ የሚባል ነገር አለ። አንድ ነገር ደጋግመን ስናገኘው እናውቀዋለን፣ ስናውቀው እንንቀዋለን። ስለዚህ ያ መናቅ ደግሞ ምን ይመጣል? በማመስገን ፋንታ ማማረሪያ ምክንያታችን ሆኖ ቁጭ ይላል። እስቲ አንድ ነገር ልብ በሉ። የናንተ ያልሆነ አይታችሁት የማታውቁት የምታማርሩት ነገር ምን አለ? አይታችሁ ሰምታችሁት የማታውቁት የናንተ ያልሆነ የምታማርሩት ነገር የለም። የምናማርረው የምናውቀውን በተለይ የኛ የሆነውን ነገር ነው። ስለዚህ የኛ የሆነውን ነገር እናማርራለን። የኛ ሀገር፣ የኛ ቤተሰብ፣ የኛ ቡድን፣ የኛ ድርጅት፣ የኛ ስራ፣ የኛ ኬስ፣ የኛ እያለ ይቀጥላል። ስለዚህ ምድሪቷ ላይ እንኳን የምናማርር በአንድ ምድር ውስጥ የምንኖር ስለሆነ ነው። ኢትዮጵያዊ ሆነን ኬንያዊውን የምናማርር ወይም ቻይናዊውን የምናማርር ወይም ሌላም ሀገር ቢሆን በአንድ ምድር ውስጥ ስለምንኖር በአንድ ፕላኔት ላይ ስላለን ነው። ሌላ ፕላኔት ላይ ያለን አናማርርም። ለምን? ስላላገኘናቸው። ልክ እንደዚሁ
የሌለንን ነገር ሳይሆን ያለን ስጦታዎቻችን ላይ ነው ማማረሪያዎቻችን የሚሆኑት። ለምን? ልምምዱ ስለሌለ። የምስጋና ልምምድ ከሌለ የማማረርና የመውቀስ ልምምድ ግድ ነው። ባዶነት የሚባል ነገር ስለሌለ ከሁለት አንዱ። ስለዚህ ወደ ምስጋናው ለማደግ ጥረት ይጠይቃል። ወደ እንትኑ ለመውደቅ ግን መተው ነው የሚጠይቀው። ምስጋናን ስንተው ቀጥታ ወደ ማማረርና ወደ ወቀሳ፣ ወደ ሐሜት ውስጥ ነው የምንገባው ማለት ነው። ውድ የለውጥ ቲዩብ ቤተሰቦቻችን የክፍል 1 ቆይታችን ይህን ይመስል ነበር። ሳምንት በዚሁ ርዕስ ክፍል 2 ይዘንላችሁ ምንቀርብ ይሆናል። ይህንን ቪዲዮ በምትመለከቱበት ጊዜ ሐሳብ፣ አስተያየት እንዲሁም ደግሞ ጥያቄ ካላችሁ በኮሜንት ሴክሽኖቻችን ላይ ያስቀምጡልን። መልካም ቆይታ ይሆንልን። ደህና ሰንብቱ።